እመቤታችን ቅድስት ድንግል ማርያም ከወርቅ ከዕንቁ በላይ እኛ ክርስቲያኖች የደመቅንባት ጌጣችን የከበርንባት ውድ ሀብታችን ቅድስት ድንግል ማርያም። ለዚህም ነው ስለሷ የምንማረው፣ ስለሷ የምናጠናው፣ ስለሷ የምንናገረው። ለዚህ ነው እግዚአብሔር ቤተሰቦች ከፀሐይ ይልቅ የደመቀ ክብር ስላላት እሷን አላየውም ማለት አይችልም። ማንም ቢሆን በክርስቶስ የሚያምኑም የማያምኑም ያውቋታል። በክርስቶስ የሚያምኑም የማያምኑም መጽሐፍ ቅዱስን እንደ እግዚአብሔር መጽሐፍ የሚቀበሉም የማይቀበሉም ያውቋታል። እውርም ቢሆን አይናማም ቢሆን የፀሐይን መውጣት ያውቃል አይደል እንዴ? የፀሐይን ብርሃን ከአይኑ ብሌን ጋር ማዋሃድ ነው የማይችለው እንጂ እውር የፀሐይን መውጣት ግን በደንብ ያውቃል። ለዚህ ነው በክርስቶስ የሚያምንም የማያምንም መጽሐፍ ቅዱስን እንደ እግዚአብሔር መጽሐፍ አድርጎ የሚቀበልም የማይቀበልም ስለ ድንግል ማርያም ያውቃል። ሰይጣንም እንኳን ቢሆን ያውቃል። ስለ እመቤታችን ስለ ቅድስት ድንግል ማርያም ገና ነቢያት ሲናገሩ ጀምሮ ሰይጣን ራሱ ያውቃል፣ ሰምቷል። እንዲህ አይነት ሴት እንደምትመጣ ኢሳይያስ ድንግል እንደሆነች ሲናገር፣ ድንግል በድንግልና ጸንሳ ትወልዳለች ብሎ ሲናገር ድንግል ሴት እንደምትመጣና ከድንግል የሚወለደው ሰውን ሁሉ እንደሚያድን አይቷል፣ ሰምቷል። በኢሳይያስ በሌላ ስፍራ በትንቢቱ ምዕራፍ 9 ላይ ደግሞ በጨለማ ለሚኖር ሕዝብ ታላቅ ብርሃን ወጣ ብሎ ኢሳይያስ ሲናገር በጨለማ ለሚኖር ሕዝብ የሚወጣው ታላቅ ብርሃን ከተለመደው ብርሃን የተለየ እንደሆነ ሰይጣን በሚገባ ያውቃል። ኢሳይያስ 9:6 ላይ ያለው ማለት የሚደንቅ ሌላ ብርሃን ለዚህ ሕዝብ ለዛውም በጨለማ ለሚኖር ሕዝብ የሚወጣ የሚጠበቅ ብርሃን እንዳለ ሰይጣን በሚገባ ያውቃል፣ ሰምቷል ማለት ነው። በእመቤታችን የተጠቀሙና እመቤታችንን የሚያውቁ የተለያዩ ናቸው። እመቤታችንን የሚያውቅ ሁሉም ነው። በእመቤታችን የተጠቀመ ግን የሚያምን